ቪዲዮ ላይክ እና ሼር ቻናሉንም ሰብስክራይብ እና ጆይን በማድረግ ታማኝና ትኩስ መረጃዎችን ያገኙ ያልን ወደ መረጃዎቹ አለፍን። በመጀመሪያም በአማራ ክልል እየተካሄዱ ያሉ ውጊያዎችና የሚፈጸሙ ድንገተኛ ጥቃቶች ዛሬም ቀጥሏል። ከፍተኛ የመከላከያ ጀነራሎችና የአማራ ብልጽግና ከፍተኛ አመራሮች ያደረጉት ስብሰባም እያነጋገረ ነው። አቶ አረጋ ከበደም ከባድ የጤና እክል ስለገጠመኝ ከስልጣን መልቀቅ እፈልጋለሁ ማለታቸው ተሰምቷል። ጠቅላይ ሚኒስትሩም አነጋጋሪ ውሳኔ አሳልፈዋል ተብሏል። ወደ ስብሰባዎቹና ስለ አረጋ ከበደ መልቀቂያ ደብዳቤ መረጃዎች ከማለፋችን በፊት የፋኖ ኃይሎች የጀመሩት ዘመቻ አንድነት የማጥቃት እንቅስቃሴ ዛሬ 12ኛ ቀኑን ይዞ ተጠናክሮ ቀጥሏል። በርካታ ተጨማሪ መንግስት ኃይሎችም ወደ ክልሉ እየገቡ ይገኛል። በዛሬው ዕለትም በመቶዎች የሚቆጠሩ ባዶ አውቶቡሶች በተለይ ከሰላሌ ወደ ደጀን ደብረ ማርቆስ መስመር ሲገቡ ታይቷል። ይህም ምናልባት ከብር ሸለቆ ወታደራዊ ማሰልጠኛ ጣቢያ ወታደሮችን ለማንቀሳቀስ አሊያም የተወሰኑ ወታደሮችን ከክልሉ ለማስወጣት ሳይሆን እንዳልቀረ ተገምቷል። ይህ በእንዲህ እንዳለ ካሳለፍነው ሐሙስ ጀምሮ መኪና የተዘጋጀላቸው የኦሮሚያ ሚሊሻ ኃይል አባላትን ወደ አማራ ክልል ለማስገባት እንቅስቃሴ የተደረገ መሆኑ ተሰምቷል። ሆኖም የኦሮሚያ ሚሊሻ አባላቱ ወደ አማራ ክልል ለዘመቻ አንሄድም፣ እኛ የሰለጠንነው አካባቢውን ልንጠብቅ ለአካባቢያችን ጸጥታ ነው፣ ለዘመቻ ወደ አማራ ክልል የምንሄድበት ጉዳይ የለም፣ ይህንን አንቀበልን በሚል አምጿል ተብሏል። ሆኖም እስከ 10,000 ብር ወርሃዊ ደሞዝ እንሰጣቸዋለን ቢባልም ይህንን ጥያቄም ሚሊሻዎቹ እንዳልተቀበሉትና ይህን ተከትሎም በአባገዳዎችና በሀገር ሽማግሌዎች ጭምር እየተለመኑ መሆኑ ተነግሯል። ባሳለፍነው ሳምንት በአማራ ክልል በርካታ የአድማ ብተና አባላት መመረቃቸውን ተከትሎም የመከላከያ ሰራዊቱ ጀነራሎች በክልሉ አንዳንድ ቦታዎችን ለአድማ ብተና ኃይሉ እናስረክባለን የሚል ግምገማ ማድረጋቸውም ተነግሯል። በዚህም ከ5 ቀናት በፊት በብር ሸለቆ ወታደራዊ ማሰልጠኛ ጣቢያ የተመረቁት ምልምል የሚሊሻና የአድማ ብተና አባላት አሁን ወደ ተለያዩ ስምሪት ቦታዎች እየተመደቡ ይገኛል። አዲስ ምልምል ሰልጣኞቹ በዚህ ሳምንት ወደ ተመደቡበት ዞንና ወረዳዎች እንዲሄዱና አቀባበል ተደርጎላቸው ወደ ግዳጅ እንዲገቡም አቅጣጫ ተሰጥቷል ተብሏል። ይህን ተከትሎም ከ2 ቀናት በፊት ወደ ጎንደር ቀጠና ተመድበው ሲንቀሳቀሱ ከነበሩ የሚሊሻ አባላት መካከል 7 የሚደርሱት ከመኪና በመውረድና በመጥፋት ከስምሪት ምድብ ቦታቸው ሳይደርሱ በጎንደር የሚገኙ የፋኖ ኃይሎችን መቀላቀላቸው ተሰምቷል። የኮማንድ ፖስቱ አመራሮችና ጀነራሎችም አዲስ የሰለጠኑት የሚሊሻ አባላት ከዚህ በኋላ መከላከያውን ያሳርፉታል፣ እርስ በራሱ ከፋኖ ጋር ይዋጋል የሚል ግምገማም አድርገዋል ተብሏል። ሆኖም በሌላ በኩል የኦህዴድ ጀነራሎች ምንም ቢሆን ሚሊሻው የሚታመን አይደለም፣ መሳሪያን በፍጥነት በእጃቸው መግባት የለበትም፣ ከትጥቅ አንጻር በደንብ እየተጠኑ ነው፣ መሳሪያ ሊሰጥ የሚገባው ካልሆነ ግን አስቸጋሪ ነው፣ መሳሪያ ይዘው ወደ ፋኖ ሊገቡ ይችላሉ የሚል ጉዳይም በግምገማው ላይ ማንሳታቸውንና አቋም መያዛቸው ተነግሯል። ሆኖም የክልሉ ብልጽግና አመራሮችና እነ ጀነራል አበባው ታደሰ በበኩላቸው የፖለቲካ ትምህርት ሁሉ ተሰጥቷቸዋል፣ ትልልቅ ተቋማትን እንደ የፋሲለደስ ቤተመንግስት እድሳትና የኮሪደር ልማቱንም እንዲጎበኙ ተደርጓል። መንግስት ለህዝቡ እየሰራ ያለውን ስራም እንዲገነዘቡና በደንብ እንዲዋጉልን የአእምሮ ፕሮፓጋንዳ ስራም ስለተሰራ አይከዱንም የሚል አቋም አንጸባርቋል ተብሏል። በአማራ ክልል እየተካሄደ ያለውን ውጊያ ተከትሎም ባሳለፍነው ሳምንት ከፍተኛ የመከላከያ ጀነራሎችና የአማራ ክልል ብልጽግና ከፍተኛ አመራሮች ያደረጉት ስብሰባም እያነጋገረ ነው። ከስብሰባው ውስጥ ምንጮች በወጡ ተጨማሪ መረጃዎች በውጥረት ታጅቦ ነበር በተባለው ስብሰባ ላይ ጀነራሎቹና የብልጽግና አመራሮች እርስ በርስ ሲወቃቀሱና እርስ በርስ ጣት ሲቀሳሰሩ ጭምር እንደነበር ተገልጿል። ጀነራል አበባው ታደሰም እና አረጋ ከበደና አመራሩ ላይ የሰላ ትችት ሲሰነዝሩ ነበር ተብሏል። በስብሰባው ላይ ከተነሱ ዋና ዋና ጉዳዮች መካከልም ጀነራል አበባው ታደሰ ሰራዊቱን የሚያስጨርሱት የዞንና የወረዳ የብልጽግና ባለስልጣናት ናቸው፣ የሰራዊቱን እንቅስቃሴ በተመለከተ መረጃዎችን ለፋኖች አሾልከው የሰጡ እያስጨረሱና የሚል ትችት አቅርበዋል ተብሏል። ጀነራሉ አክለውም ከዚህ በኋላ ከዚህ አመራር ጋር አንድ ላይ አንሰራም፣ ከዚህ በኋላ እርምጃ የምንወስደው በፋኖ ላይ ሳይሆን በእናንተ ላይ ነው ሲሉም በቁጣ አዝተዋል ተብሏል። የሰሜን ምዕራብ እዝ አዛዦች ጀነራል መሐመድ ተሰማም በተመሳሳይ የብልጽግና አመራሮች ላይ ትችት አቅርቧል የተባለ ሲሆን ለኪሳራችን ተጠያቂው እናንተ ናችሁ፣ ከእናንተ ራስ አንወርድም ሲሉም በቁጣ አስጠንቅቋል ተብሏል። ጀነራል መሐመድ አክለውም አሁን ያለው አመራርና መዋቅር የመጨረሻ ዕድል ነው ያለው። መከላከያ ሰራዊቱ የእናንተን ስልጣን ለመጠበቅ ሲል እስከ መቼ ይሞታል? ሰራዊቱ በየቦታው ያለቀ ነው። እናንተን አጅቦ እስከ መቼ ይቀጥላል? ዛሬ ጥበቃችንን ብናነሳ ዛሬውኑ ፋኖ መጥቶ ይጨርሳቸዋል ሲሉም አመራሩን አሳስበዋል፣ በቁጣ አምስተዋል ተብሏል። ርዕሰ መስተዳድሩ አቶ አረጋ ከበደ በበኩላቸው በስብሰባው ላይ ለየት ያለ ሀሳብ አንስተዋል የተባለ ሲሆን በምክክር ኮሚሽኑ አማካኝነት የድርድርና የተኩስ አቁም ጉዳዮችን ብንመለከታቸው ከምንዋጋ ይህን አማራጭ ብንጠቀም የሚል ሀሳብ አቅርቧል ተብሏል። የአማራ ብልጽግና ጽሕፈት ቤት ኃላፊው አቶ ይርጋ ሲሳይን በበኩላቸው ነፍጥ ካነሱት ጋር በቀጥታ መነጋገር አስፈላጊ ነው የሚል ሀሳብ አቅርቧል ተብሏል። ከዚህ ግምገማ በኋላ የክልሉ ከፍተኛ የጸጥታ አመራሮች ከስልጣናቸው መነሳታቸውንና በሌሎች አመራሮች መተካታቸውን የስብሰባ ውስጥ ምንጮች ገልጸዋል። በዚህም ከቀናት በፊት እነ አረጋ ከበደ የሰጡት አዳዲስ ሹመት ይህን ስብሰባና ግምገማም ተከትሎ ነው ተብሏል። ይህ በእንዲህ እንዳለ አቶ አረጋ ከበደ ከባድ የጤና እክል ስለገጠመኝ ከስልጣን መልቀቅ እፈልጋለሁ ማለታቸው ተሰምቷል። በዚህም ለአማራ ክልል ከሰሞኑን 7ኛው ፕሬዝዳንት ሊሾም እንደሆነም ጭምጭምታዎች ይወጡ ይገኛል።
አቶ አረጋ ከበደ 3 ጊዜም የመልቀቂያ ደብዳቤ ማስገባታቸው ተነግሯል። ይህን ተከትሎም አቶ አረጋ ከበደ በሌላ ሰው ሊተካ እንደሚችል እየተነገረ ይገኛል። ጠቅላይ ሚኒስትሩም ለተመስገን ጥሩነህ ትዕዛዝ ሰጥተዋል ተብሏል። እስካሁን ድረስም አቶ አረጋን ይተካሉ የተባሉ 3 ሰዎች እጩ ሆነው መቅረባቸው ተሰምቷል። ከእጩዎቹ መካከልም የጠቅላይ ሚኒስትሩ ጽሕፈት ቤት ቢሮ ሰው የነበሩት የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንተነን ጨምሮ የክልሉ ብልጽግና ጽሕፈት ቤት ኃላፊው አቶ ይርጋ ሲሳይና ምክትል ርዕሰ መስተዳደሩ አቶ አብዱ ሁሴንና ሌላ አንድ አመራርም ይገኝበታል ተብሏል። አቶ አረጋ ከበደ ለምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ጭምር በተደጋጋሚ ጊዜም የጤና እክል ገጥሞኛል፣ መልቀቅ እፈልጋለሁ የሚል ጥያቄ ቢያቀርቡም አቶ ተመስገን ጥሩነህ ቆይ ትንሽ ጠብቅ የሚል ምላሽ መስጠታቸውን ተከትሎ አቶ አረጋ ከበደ በተመስገን ጥሩነህ ጫና ነው ክልሉን እየመሩት ያሉት ተብሏል። ተመስገን ጥሩነህም ይህንን ጉዳይ በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውና አብይ አህመድም አንተ ይሆናል የምትለውን አድርግ፣ ለውጥ ያመጣል፣ የብልጽግናን ፍኖተ ካርታ ያስቀጥላል የምትለውን ሰው አንተ አቅርብ፣ በዛ መንገድ መሄድ አለበት በሚል ኃላፊነቱን ለተመስገን ጥሩነህ ሰጥተዋል ተብሏል። ጠቅላይ ሚኒስትር አብይ አህመድ በ7 ዓመት የስልጣን ቆይታቸው ለአማራ ክልል 6 ፕሬዝዳንቶችን የሾሙ ሲሆን በዚህም በለውጡ ዋዜማ አቶ ገዱ አንዳርጋቸውን፣ ቀጥሎም አሟሟታቸው ሚኒስትር የሆነው ዶክተር አምባቸው መኮንንን በርካታ ሰዎች ተገለዋል። ትልቅ መሪዎች ተገለዋል። ብዙ ሰዎች እኛ ስለ ሰዓረ መኮንንና ስለ ገዛ አያበራ ብቻ የምንጨነቅ ይመስላቸዋል። አምባቸው መኮንን ጓደኛዬ ነው። አምባቸው ደመከልብ እንዲሆን ገዳዩ አርበኛ ተብሎ እንዲወደስ ገዳዩን በሚመለከት አብይ አህመድ ወጥቶ ወዳጄ ነበር ይላል። አሳምር ያውቃለሁ። አብይ አህመድ በህይወት እንዳይያዝ እንደወሰነ አውቃለሁ። መውጣት ባለበት መድረክ ማውጣት ይቻላል። አብይ አህመድ ዳይሬክት ትዕዛዝ ሰጥቷል። አሳምነው ጽጌ በህይወት እንዳይያዝ ቀጥታ ትዕዛዝ ሰጥቷል። ትዕዛዝ ከተሰጠ በኋላ ሌሎች ትልልቅ ሰዎች ተገለዋል። ቀጥሎም ክልሉን ለማረጋጋት አቶ ተመስገን ጥሩነህ፣ ቀጥሎም አቶ አገኘው ተሻገር፣ ዶክተር ይልቃል ከፋለም እስከ ኮማንድ ፖስቱ ድረስ እንዲሁም ከኮማንድ ፖስቱ በኋላም አቶ አረጋ ከበደ 6ኛው የአማራ ክልል ፕሬዝዳንት ሆነው ተሾመው ክልሉን በጦርነቱ ላይ እየመሩት ይገኛል። ጠቅላይ ሚኒስትር አብይ አህመድም አቶ አረጋ ከበደ ላይ እምነት እንዳላቸውና በተለያዩ ጊዜያትም ሲያሞካሻቸው ተደምጠዋል። በአማራ ክልል ከዚህ ቀደም አንስቼዋል። በአማራ ታሪክ አጼ ቴዎድሮስም አጼ ሚኒሊክም ያረጋን ያክል የህዝብ ቁጥር ያለው አማራ መርተው አያውቁም። ባነሰ ህዝብና ሀብት የተሰራውን ገድል እያነሳን በበዛው ህዝብና ዕውቀትና ሀብት ምንም ነገር ማንሰራ ከሆነ ምን ዋጋ አለው? ይህ በእንዲህ እንዳለ መከላከያ ሰራዊቱ ዛሬም አዳዲስ ምልምል ሰልጣኝ ወታደሮችን አስመርቃለሁ ብሏል። በትናንትናው ዕለትም የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት መሰረታዊ ወታደሮች የምረቃ ስነ ስርዓት አካሂዷል። በምረቃው ላይ ከታሪካዊ ጠላቶቻችን ተልዕኮ ተቀብለው ሀገር ለማፍረስ የተነሱ ጠላቶችን ለመመከት የመከላከያ ሰራዊቱ የህይወት መስዋዕትነት እየከፈለ ይገኛል ተብሏል። በምረቃው ላይ ንግግር ያደረጉት ጀነራልም በውስጥና በሀገር ውስጥ ጽንፈኛና አሸባሪ ኃይሎች ህልማቸው እንዳይሳካ በማድረግ ላይ ነን ብለዋል። በአሁኑ ወቅትም ጽንፈኛውና አሸባሪው ለመደምሰስ በሚደረገው ፍልሚያ ላይ የሚሰጣቸውን ግዳጅ በድል መወጣት ይጠበቅባቸዋል ሲሉም ተማሪዎቹን አሳስቧል። በአንድ ተጋድሎ በመወጣት ላይ ስንሆን ከዚህም አንጻር ከውጭና ከሀገር ውስጥ ጽንፈኛና አሸባሪ ኃይሎች በመዋጋት ህልማቸው እንዳይሳካ በማድረግ የሀገራችንና የህዝባችን በመታደግ ላይ እንገኛለን። በምትመደቡበት የሰራዊታችን ክፍሎች ተልዕኮ አፈጻጸም ብቃት ለማሳደግ ረገድ ከፍተኛ ኃላፊነት እንደሚጠበቅባችሁ አውቃችሁ በታላቅ ሀገራዊ ስሜት እንቅስቃሴ እንድታደርጉ አደራ እላለሁ። የፋኖ ኃይሎችን በተመሳሳይ ትላንት መጋቢት 21 ቀን 2017 ዓ.ም ለበርካታ ወራት ወታደራዊ ስልጠና የወሰዱ በርካታ ምልምል ሰልጣኞችን አስመርቀናል ብሏል። በተጨማሪም የፋኖ ኃይሎች የአደረጃጀት እንቅስቃሴዎችን እያደረግን ያሉ ሲሆን በትላንትናው ዕለትም በምዕራብ ወሎ ቀጠና የሚንቀሳቀሱ 6 ክፍለ ጦሮች በአንድ ላይ በመምጣት ንጉስ ሚካኤል የተባለ አዲስ ኮር መስርተናል ብሏል። በአማራ ክልል 12ኛ ቀኑን የያዘውን የፋኖ ኃይሎች ዘመቻ አንድነት ተከትሎም ባሳለፍነው ሳምንት ብቻ በ54 ወረዳዎች ላይ ከተሞችን ጨምሮም ውጊያዎች እንደነበሩ መረጃዎች አመላክተዋል። በአዊ ዞን ዳንገላ ዙሪያ ትላንት መጋቢት 21 ማለዳውን ጀምሮ በነበረው ውጊያም ከባድ ሰብአዊና ወታደራዊ ጉዳት ደርሷል ተብሏል። የዘመቻ መሪውን ጨምሮም በርካታ በቁጥር ያልታወቁ የመንግስት ኃይሎችም ሙትና ቁስለኛ ሆኗል ተብሏል። በተለይ ዘለሳ ተብሎ በሚጠራው አካባቢ በነበረው ውጊያም በርካታ የሚሊሻ አባላት ላይ ጉዳት እንደደረሰ ተነግሯል። በተመሳሳይ ትላንት በጃዊ መተከል ማንዱራ ተብሎ በሚጠራው ቦታም በወታደራዊ ካምፕ ላይ በተፈጸመ ድንገተኛ ጥቃት በሚሊሻ ኃይሎች ላይ ጉዳት ደርሷል ተብሏል። ዛሬ 8 ሰዓት በነበረው የጋዜጠኞችና የነ ብርቱካን ቀጠሮ ላይ ፌዴራል ፖሊስና የተጠርጣሪዎች ጠበቃዎች በጊዜ ቀጠሮ ላይ የተከራከሩ ሲሆን የኢቢኤስ ሰራተኞች በሁለት ጠበቆች ተወክለው ቀርበዋል። መርማሪ ፖሊስ ጠረጠራቸው በሽብር ወንጀል መሆኑን ተቃውመዋል። መጠርጠር ያለብን ሐሰተኛ መረጃ በማሰራጨት ነው እንጂ በሽብር ወንጀል መሆን የለበትም ሲሉ ተከራክረዋል። አቃቤ ሕግም የሚጠይቃቸው
በሽብር ወንጀል ነው ሲል ተከራክሯል። ችሎቱ የሁለቱን ወገን ክርክር ካደመጠ በኋላ መርማሪ ፖሊስ የጠየቀውን የ14 ቀን የጊዜ ቀጠሮ ለፖሊስ ፈቅዷል። የጠርጣሪዎች ጠበቃዎች ደንበኞቻቸው ቢጠረጠሩ እንኳን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በወጣ አዋጅ ስር ባሉ ድንጋጌዎች እንደሆነ ያቀረቡት መከራከሪያ የተፈጸመ ጥፋት መኖሩን የሚያሳይ እንደሆነ ችሎቱ ጨማሪነት ጠቅሷል። ሆኖም ጠርጣሪዎቹ ፈጽሟቸዋል የተባሉ የወንጀል ድርጊቶች ሊያስጠረጥሩ የሚችለው በዚህ አዋጅ መሰረት እንደሆነ የቀረበው መከራከሪያ ፍርድ ቤቱ የህግ አግባብ የሌለው መሆኑን በመጥቀስ አለመቀበሉን ገልጸዋል። ፖሊስ ለፍርድ ቤቱ ባቀረበው ማመልከቻ ለጠቀሳቸው ድርጊቶች ተጠያቂ መሆን ያለበት የፕሮግራም ኃላፊ ነው በሚል ጠበቆች ያቀረቡትን መከራከሪያ ችሎቱ በተመሳሳይ ውድቅ አድርጓል። ችሎቱ ጠርጣሪዎቹ በጠበቆቻቸው በኩል ባቀረቡት የዋስትና መብት ይከበርን ጥያቄ ላይ ተመሳሳይ ውሳኔ አስተላልፏል። የፍርድ ቤቱ የዋስትና ጥያቄ ያልተቀበለውም ተጠርጣሪዎች በዋስ ቢለቀቁም የማስረጃ ማሰባሰብ የምርመራ ሂደቱን በማደናቀፍ ውጤት እንዳይገኝ ሊያደርጉ ይችላሉ የሚል ድምዳሜ ላይ በመድረሱ መሆኑን አስረድቷል። የፌዴራል ከፍተኛ ፍርድ ቤት የዛሬውን ውሎውን ከማጠናቀቁ በፊት በኢቢኤስ ቴሌቪዥን ጣቢያ በፕሮግራም ዳይሬክተርነት የሚሰራው ጋዜጠኛ ታሪኩ ኃይሌ ባለፈው አርብ በነበረው ችሎት ላቀረበው አቤቱታ ተሰጥቷል። ጋዜጠኛ ታሪኩ በአርቡ የችሎት ውለው ፌዴራል ፖሊስ ወንጀል ምርመራ የእስረኞች ማቆያ በጨለማ ክፍል ታስሮ እንደሚገኝና እዚያው እንደሚጸዳዳ አቤቱታውን ለፍርድ ቤት አሰምቶ ነበር። ይህን የጋዜጠኛውን አቤቱታ እንዲያጣራ ፍርድ ቤት ትዕዛዝ የሰጠው ለሰብአዊ መብት ኮሚሽን ነው። ኮሚሽኑ የሰብአዊ መብት ጥሰት መፈጸም አለመፈጸሙን እንዲሁም ማን ነው የፈጸመው የሚለውን በስፍራ በመገኘት ጉብኝት አድርጎ ካጣራ በኋላ ሪፖርቱ በመጪው ቀጠሮ እንዲያቀርብ ችሎቱ ትዕዛዝ ሰጥቷል። ባለፈው አርብ ፍርድ ቤት ከቀረቡ የጣቢያው ሰራተኞች መካከል የካሜራ ባለሙያ ነው አቶ ቶማስ ደመቀ ከእስር ተለቋል። በመጪዎቹ ቀናት ጀነራል ታደሰ ወረደን የትግራይ ክልል ጊዜያዊ መንግስት ፕሬዝዳንት ለማድረግ ከውሳኔ መደረሱ ተረጋገጠ። ብልጽግና አባላቱንም ሆነ ሰራዊቱን በትግራይ ክልል እንደማያስገባም ታውቋል። ጠቅላይ ሚኒስትር አብይ በትግራይ ውስጥ እንዲከናወን ፈልጋለሁ ያሉት ነጥብ ለእጩ ፕሬዝዳንቱ መናገራቸውን ምንጮች ለጣቢያችን ተናግሯል። ምክትል ፕሬዝዳንቱ ማን ይሁን የሚለውና የጊዜያዊ መንግስቱ አወቃቀርም ከስምምነት ተደርሶበታል ተብሏል። የአቶ ጌታቸው ረዳ የስልጣን ዘመንና ኃላፊነት ማብቃቱ እንዲነገራቸውም ጠቅላይ ሚኒስትሩ ማዘዛቸውን ሰምተናል። በኢሜይል ፕሬዝዳንት ለመምረጥ ማስታወቂያ ያወጡት ጠቅላይ ሚኒስትር አብይ የትግራይ ክልል ጊዜያዊ መንግስትን ለማቋቋም የሚደረገውን ጥረት ለማስተጓጎል እየሞከሩ ነው በሚል መነጋገሪያ መሆናቸው አይዘነጋም። ይሁን እንጂ ይህንን የኢሜይል ጥቆማ ከማውጣታቸው በፊትም ይሁን በኋላ ሌትናንት ጀነራል ታደሰ ወረደን ፕሬዝዳንት ለማድረግ መስማማታቸውን የገለጹልን የቤተ መንግስቱ ምንጮች ባሳለፍነው ሳምንት መጨረሻ በአዲስ አበባ በጉዳዩ ላይ ምክክር መደረጉን አብራርተውልናል። ጀነራል ታደሰ ወረደ ጠቅላይ ሚኒስትሩን ጨምሮ ከአራት ብልጽግናዎች ጋር ማለትም ከፊልድ ማርሻል ብርሃኑ ጁላ ከአቶ ሬድዋን ሁሴንና አብርሃም በላይ ጋር የተወያዩ ሲሆን በመጪዎቹ ቀናት አዋጅ ተሻሽሎ የክልሉ ጊዜያዊ መንግስት ለአንድ ዓመት እንዲቆይ እንዲደረግና የመስተዳድሩ ፕሬዝዳንትም ጀነራል ታደሰ ወረደ እንዲሆኑ ከስምምነት ተደርሷል ሲሉ ገልጸውልናል። በጊዜያዊ መንግስቱ ውስጥ ብልጽግና የመግባት ፍላጎት የሌለው መሆኑን ጠቅላይ ሚኒስትሩ አብራርተዋል ያሉት ምንጮቹም ሰራዊታቸውም ወደ ትግራይ ክልል እንዲገባ እንደማይፈልጉ ስለመግለጻቸው ነው የተነገሩ። ይሁን እንጂ ጊዜያዊ መንግስቱን 50 በመቶና ከዛ በላይ በሆነ ቀመር ህወሓት እንዲቆጣጠረው ፍላጎት የሌላቸው ጠቅላይ ሚኒስትሩም ምክትል ፕሬዝዳንቱ ከህወሓት ቢሆን ተቃውሞ እንደሌላቸው ተናግሯል ሲሉ ምንጮች የገለጹ ሲሆን የትግራይ ሰራዊትና ጊዜያዊ መንግስቱ የሚኖራቸውን ግንኙነት በማስመልከትም አስተያየት ሰጥተዋል ሲሉ አክለዋል። ሰራዊቱ በጊዜያዊ መንግስቱ ውስጥ ያለው ሚና እንዲቀነስና ተጽዕኖ ፈጣሪነቱ እንዲገደብ ፍላጎታቸው መሆኑን የገለጹት አብይ ቲዲኤፍ በሂደት ትጥቅ የፈታ እንዲበተን የሚደረግ መሆኑን በማስታወስ አሁን በሚዋቀሩ መንግስቱ ከዚህ ቀደም እንደነበረው ያለ ድርሻ እንዲኖሩ ባይደረግ ምርጫቸው መሆኑን አብራርተዋል ተብሏል። ብልጽግና ወደ ትግራይ ክልል ሰራዊቱን የሚሆን በሚመሰረተው መንግስቱ ውስጥ ተወካዮችን የማስገባት ፍላጎት እንደሌለው በአጽንኦት ያብራሩት ጠቅላይ ሚኒስትሩም የፌዴራል መንግስቱ አጀንዳዎች ግን በክልሉ እንዲተገበሩ ያላቸውን ፍላጎት ስለማብራራታቸውም ነው የሰማ ነው። እነዚህ አጀንዳዎች ምንድናቸው ያልናቸው ምንጮቹ የሽግግር ፍትህ፣ የብሔራዊ ምክክር ኮሚሽኑ ስራዎችና መሰል ብልጽግና ወለድ ጉዳዮች መሆናቸውን ገልጸዋል ያሉ ሲሆን የቀደመው መንግስት የፕሬዝዳንቱ ጽህፈት ቤት ደካማ እንደነበር በማንሳት የጀነራል ታደሰ ወረደ ቢሮ ግን ከዚህ የበለጠ ጠንካራ እንዲሆን ፍላጎታቸው ስለመሆኑ ማብራራታቸውን አክሏል። የአቶ ጌታቸው የስራ ዘመን ማብቃቱንና እርሳቸውም ከጊዜያዊ መንግስቱ ኃላፊነት መነሳታቸው እንዲነገራቸው ለአቶ ሬድዋን ሁሴንና ለአብርሃም በላይ መመሪያ ተሰጥቷል ሲሉም ገልጿል። ለጌታቸውና እርሱን ተከትለው እዚህ ለመጡ ሰዎች የስራ ዘመናቸው
ዘመናችሁ አብቅቷል ብሏችሁ ንገሯቸው ሲሉም አዘዋል ነው ያሉን። የሚቋቋመውን ጊዜያዊ መንግስትን በማስመልከት ከጀነራል ታደሰ ወረደ በኩል የተሰነዘረ ሀሳብ ስለመኖሩ ምንጮቻችን ጠይቀን ጀነራሉ የሚመሰረቱት መንግስት የሚሾሙ ግለሰቦችን ማንነትና አወቃቀሩን ወስደው ማብራራታቸውን ነግረውናል። በዚህም መሰረት በቀደመው ጊዜያዊ መንግስት ስር የነበሩት የሴክሬታሪያት ጽህፈት ቤቶች እንደሚታጠፉና ፕሬዚዳንት፣ ምክትል ፕሬዚዳንቶችና ቢሮዎች ብቻ እንደሚኖሩት ገልጸው የሰዎቹ ምደባን ብቃትንም ሙያን እውቀትንና ልምድን ብቻ ከግምት ውስጥ ያስገባ እንደሚሆን ስለማብራራታቸው ጠቁሟል። በዚህ መመዘኛ መሰረትም በአቶ ጌታቸው ረዳ ጊዜያዊ መንግስት ውስጥ የነበሩ ሰዎችን ጭምር እንደሚሾሙና ከነዚህ ውስጥ በአሁኑ ወቅት በአዲስ አበባና በአፋር ክልል የሚገኙ ሰዎችን በስም ጠቅሰው አንስተዋል ሲሉም ነግረውናል። ጀነራል ታደሰ በስም የጠቀሷቸው እነዚህ ሰዎች እነማን ናቸው የሚለውን ጥያቄ ከመመለስ የተቆጠቡ አንድ ምንጭ የተሻለ የስራ አፈጻጸም የነበራቸው ሰዎችን እንደሚመልሱ መናገራቸውን በመጥቀስ አልፈውታል። የፖለቲካ ሹመትን ከግምት ውስጥ የማስገባት ግዴታ እንደማይኖሩበት ደጋግመው ተናግረዋል የተባሉት ጀነራል ታደሰ ወረደም ምክትል ፕሬዚደንቱ ከህወሓት እንዲሆን ተስማምተው የምክትሎቻቸውን ጨምሮ ሌሎች የካቢኔ አባላትን እስከ መጪው ረቡዕ ድረስ ለጠቅላይ ሚኒስትሩ ሰርተው እንደሚያቀርቡ ተናግረዋልም ነው የተባሉ። ጠቅላይ ሚኒስትር አብይ አህመድም በመጪዎቹ ቀናት አዋጅ ተሻሽሎም የጀነራሉ ሹመት ይፋ እንደሚደረግ ስለመናገራቸው ምንጮቹ ገልጿል። ህወሓት ሰሞኑን ባወጣው መግለጫ ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ መንግስት ፕሬዚደንት እንዲሆኑ ከጠቅላይ ሚኒስትር አብይ አህመድ ጋር ከስምምነት ደርሻለሁ ሲል መግለጫ ማውጣቱ የሚዘነጋ አይሆንም።